ሰላም ከርዕሱ ላይ እንዳያችሁት ከሆነ አሊኤክስፕረስ በኢትዮጵያ ሾፒንግ አድሬስ አሞላል ወይም ደግሞ እቃው ሲመጣ እናንተ ጋር የሚደርስበት ቦታ እንዴት እንደምትሞሉ አሁን አሳያችኋለሁ። ቀጥታ የአሊኤክስፕረስ አፕሊኬሽናችንን እንከፍታለን። አሊኤክስፕረስ አፕሊኬሽናችንን ከከፈትን በኋላ እዚች ጋር አካውንት የምትለዋን አንዴ ነክተን ሬጂስተር እናደርጋለን። እዛ በፈለግነው ጂሜል አካውንት መርጠን ሬጂስተር ካደረግን በኋላ እዛች ጋር ሴቲንግ የምትላለች እሷን አንዴ እንነካታለን። እሱን አንዴ ከከፈተልን በኋላ ሾፒንግ አድሬስ ሚላለ እሷ ጋር እንነካትና አድ ኒው ሾፒንግ አድሬስ ሚለውን እሱን እንሞላለን። ከዛ ካንትሪ ነው ካንትሪ አውቶማቲክሊ ይሞላል ኢትዮጵያ ብሎ ኢትዮጵያ እሱን ትተውትና ስማችሁን ታስገባላችሁ። ስማችሁን እስከ አባታችሁ ታስገባላችሁ። ለምሳሌ አሁን እኔ ሙራድ አብዱ ብዬ ሞልቻለሁ። ከዛ ስልክ ቁጥራችሁን ታስገባላችሁ። እቃው እናንተ ጋር ሲመጣ የሚደርስበት ስልክ ቁጥር ማለት ኤስኤምኤስ የሚላከው በዚህ ስልክ ቁጥር ነው ማለት። ከዛ ሲቀጥል አድሬስ እዚህ ጋር የምትሞሉት የምትኖርበት ሀገርና ከተማውን ነው የምትሞሉት። ሁለት ነገር ነው ማለት። የምትኖርበት ሀገር አሁን ለምሳሌ እኔ ኢትዮጵያ ላለው እዚህ ጋር ኢትዮጵያ ከዛ ዶት ታረጉና ወልቂጤ ስለምኖር ወልቂጤ ብሎ ይሞላል። እናንተ የምትኖሩት አዲስ አበባ ወይም ሐዋሳ ወይ ድሬዳዋ ሊሆን የምትኖርበትን ሀገር ትሞላላችሁ ማለት ነው። ከዛ የላይኛው እሷን ታርፉትና እዚህ ጋር ሴት ሚለው ላይ መጣችሁ ትሞላላችሁ የከተማችሁ ስም የምትኖርበትን ሀገር ማለት። ከዛ ዋና ከተማውን ትጽፋላችሁ። እኔ የምኖረው ወልቂጤ ስለሆነ ዋና ከተማውም ወልቂጤ ነው። ከዛ ዋናው ነገር እዚች ጋር ነው የምታዩት። እናንተ ጋር የእናንተ ሀገር የፖስታ ቤት ኮድ አለ የሁሉም ሀገር ማለት። አዲስ አበባ ለምሳሌ 1000 ነው። አሁን የወልቂጤ ደግሞ አለ የራሱ ቻለ ኮድ 40 ነው ማለት። ከዛ ይሄው እንደዚህ አድርጋችሁ ትሞላላችሁ። እንደዚህ አድርጋችሁ ከሞላችሁ በኋላ ሴቭ የምትለዋን እሱ ጋር ታረጉትና ሴቭ ታረጉታላችሁ። አሁን ሾፒንግ አድሬስ ሞላችሁ ማለት እና ስለ አሊኤክስፕረስ ማንኛውንም ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። የሁላችሁንም ለመመለስ እሞክራለሁ። ይሄን ቪዲዮ ይጠቅማል ብላችሁ ላሰባችሁት ጓደኛችሁ ሼር አድርጉለት።